for a very long time I've trained very hard እኔ እና የሴዶ ችሎታ ሌቭላችን እኩል ቢሆን እኔ ሸነፍ ነበር to be honest with you guys based on በሰራው ትሬኒንግ ለዚህ ፋይት ማለት ነው ግን I don't think I'm going to get another chance I'm gonna ከታች ፋውንዴሽኑን ቢውል ያደርጉታል ቀስ በቀስ እየገፋፉ ነው የሚመጡት ሲገቡ መጀመሪያው ኦፖነንታቸውን ያጠናሉ ድክመቱን አይተው ቀጥታ ለመገዳደር አይሮጡም and ይሄ የፋይት IQ በኤምኤምኤ ላይ ከዚህ በኋላ it's only going to go higher we're going to work our asses off invest እናደርግበታለን በተለይ ደግሞ አሁን ገንዘብም እየመጣ ስለሆነ like በደንብ ተደርጎ ኢንቨስት ይደረግበታል ኤምኤምኤ ኢትዮጵያ ውስጥ በደንብ እንዲስፋፋ and I promise you guys we're going to show you guys ታይቶ ማይታወቅ ነገር ኦልሬዲ አድርገናል ግን ይሄ እንድታውቁ ፈልገው this is just the beginning we are just getting started አስቡት ማለት የጅምራው ከሆነ 10ኛውን ኢቲኤፍሲ አስቡት 100ኛውን ኢቲኤፍሲ አስቡት 100 ኢቲኤፍሲ እንደዚህ ስናሳልፍ 100 ሲሆን ደግሞ በየ3 ወር አይደለም በየወሩ ማድረግ እንጀምራለን ይሄ ነገር needs to be more often we're going to start getting more fighters ከዛ በየወሩ የኢቲኤፍሲ ፋይቶች ታያላችሁ ይሄ I genuinely believe በአፍሪካ ደረጃ ላይ በጣም ከፍተኛ ቦታ የሚሰጠው ውድድር ይሆናል እናንተ ደግሞ ከኛ ጋር ሆናችሁ እዚህ ታሪክ ሲሰራ ያያችሁ ነው I'm telling you guys አሁን እኛ ያሳለፍነው ያለውን ጊዜ ውጭ ሀገር ሂስትሪ ብታዩ አሳልፈውታል and we're living through it like today and that's amazing thank you wow ዱላ ምንድነው ብቻ የምታስለፈው የሰማው ነው ብሮ ያ ኤግዛክትሊ እኔም ጫጫታ ቦታ ስላለው ነው ዝም ያልኩትና ያልከው ነገር ሁሉም እውነት ነው እየሰማው ነው ያለውትና እኛም ግን ወደዛ ሌቭል የምንሄድበት መንገድ ካለ that's very great and legendary bro እና ወደዛም ነው መሄድም ያለብን whatever it takes ያ ከሁሉም ነገር ላይ ስህተት እያየን እያስተካከልን ኢቲኤፍሲ ማለት የነበሩ ስህተቶች በስነ ስርዓት ተስተካክለው የተቀረፉ ዴፊኒትሊ ያ አሁን ደግሞ መስተካከል ያለበት ነገር አለ አሁን እዚህ ጋር ብዙ ጓደኞቼ እንዳስቀይም ይችላል ስናገር ግን ስፖርቱ ክብር ሲባል ይሄ ነገር መባል አለበት ኢቲኤፍሲ 3 ሲመጣ ኦኬ ምን ታርገው ምን ይያርጋ ኢቲኤፍሲ 3 ሲመጣ I think KTF ላይ ትንሽ ማሻሻያ ማድረግ ያለብን ነገሮች ብዬ ያየኋቸው አንድ የስርጭቱ ላይ የኤምኤምኤ ካልቸር በተለይ ይሄ አባይ ቲቪ ላይ በምናይ ሰዓት ሲሰራጭ ስክሪኑን የሚቀያየሩት ሰዎች የኤምኤምኤ ኖሌጅ ሊኖራቸው ይገባል አሁን like የሆነ ሰዓት ላይ የዛራና የአብስራ ፋይት አናውንስ እየተደረገ ይሄ ቁጥር የሚጠራው ሰውዬ ነው ካሜራው ፌስ የሚያደርገው who cares about ቁጥር የሚጠራው ሰውዬ ወይ ደግሞ ፋይት እያደረጉ ፋይት in the middle of the fight ሪፕሌይ ይታያል in the middle of the fight ሪፕሌይ ይታያል ሪፕሌይ ረፍት በሚወጡ ሰዓት ነው ሪፕሌይ የሚታየው እነዚህ ነገሮች I think ለሌላ ጊዜ ቢስተካከሉ አሪፍ ነው I went and actually told some of the people there another thing that I noticed is ኮሜንታተሮች ይሄ ማንዳቶሪ የሆነ እያንዳንዱ ኮሜንታተር ከዚህ በኋላ ኢቲኤፍሲ ውስጥ ኮሜንታተር መሆን የሚፈልጉ ሆነ ጁጁትሱ ሞይታይ ሁሉንም ማርሻል አርት ያው ስዌት ቦክስ ሁሉም ማርሻል አርቶች በስሩ አሉ መግባት አለባቸው በቃ ስፖርቱን የማያውቅ ሰው ኮሜንታተር ማድረግ አይችልም ኢቭን ቡጢ ሀበሻ ኤምኤምኤ ጉሩ ስፖርቱን ይወደዋል አይኖ በጣም ኤምኤምኤ ይከታተላል በገት ላይ የብራዚሊያን ጁጁትሱ ኤክስፒሪየንስ የለውምና ፋይቱ ላይ ስታዩት it's a bit embarrassing ለምን አሜሪካና ይዤው አርባር ሁሉም ሰው አርባር ነው የሚለው አርባር አይደል በጣም ብዙ ሰምሽኖች አሉ አርባር ይላሉ እና አሰማን that knows jiu-jitsu it's a bit embarrassing የውጭ ሀገር ሰዎች መጥተው የውጭ ሀገር ኮሜንታተሮች አሉ ለምሳሌ UFC ውስጥ ካያችሁና ጆ ሮገን የብራዚሊያን jiu-jitsu ብላክ ቤልት አለው የቴኳንዶ ስቴት ቻምፒየን ነበረ ኪክ ቦክሲንግ ፋይት አድርጓል የተወሰኑ ኤምኤምኤ ፋይቶች አሉት ስለዚህ ይሄን ስፖርት በጥልቅ ያውቃል ለህዝቡ ኮሜንታተሮቹ ስራችሁ ለህዝቡ ኮምፕሊኬትድ የሆነ መሬት ላይ በተለይ ፋይት ስናደርግ እየተካሄደ ያለውን ነገር አቅልላችሁ ማብራራት ነው ያለ ማድረግ ደግሞ ግዴታ ኤክስፒሪየንስ ያስፈልጋቸዋል ኤምኤምኤ ስላየህ የኔን ቀጣይ ሙቭ ፕሪዲክት ማድረግ ትችላለህ ማለት አይደለም ግን አሁን ለምሳሌ ጁጂትሱ የሚሰሩ ሰዎች ኢሚዲየትሊ አሜሪካን አሰራ አሜሪካ
አሜሪካና እንደማገኝ ያውቀዋል። ልክ ገብቼ አንደርሁክ ሲይዝ አንደርሁክን በሚይዘው ሰዓት አሜሪካ ነው አቬይላብል ሊሆንልኝ እንደሚችል they can predict that because experience አላቸው። እኔ ኳስ actually ኳስ ነሬት ላርግ ብዬ ስለ ኳስ ተጫዋቾቹ ወር ደግሞ ስለ ኳስ ቡድኑ ምንም አይነት ወይ ደግሞ በህይወቴ ኳስ ተጫዋቾች የማላውቀው at least I understand how soccer works, like I can't commentate and I feel like ETFC3 በዚህ ስታንዳርድ የሚታይ ከሆነ እነዚህ ነገሮችም ደግሞ at the highest quality መታረም አለባቸው። I'm not saying አሁን ያሉት ሰዎች ይቀየሩ። I'm just saying አሁን ያሉት ሰዎች 3-4 ወር አላቸው። እቺ 3-4 ወር they better get to work። አለበለዚያ ማርሻል አርት ችሎታ ያላቸው ሰዎች ናቸው ኮሜንታተር መሆን ያለባቸው እንጂ ሁለት I'm looking for that bro። ፊት ለፊት ቆሞ እየተጠናኑ ተፈራርተዋል አይባልም። ላይክ እንዴት ነው ተፈራርተዋል የምትለው? ፋይተሮች እየተጠናኑ it's like in the UFC እኮ ገና አንድ ፋይት ሳይሰነዘር አትሊስት አንድ ፋይት አንድ ቡጢ ሳይሰነዘር ለአንድ ደቂቃ ይተያያሉ፣ ፌንት ይደራረጋሉ ምናምን እየተፈራሩ ነው ምናምን። ወይ ደግሞ እንደምንም ብሎ ዞሮ መነሳት አለበት አለ ከሴዶ ጋር ፋይት ስናደርግ። አሁን የብራዚሊያን ጁጂትሱ ባለሙያ አሁን ሴዶ እዚህ ጋር ብሪጅ ማድረግ ነው ያለበት። ብሪጅ ማለት ወገቡን ከመሬት በማንሳት ጆኒ እጁ የሴዶ ፊት ላይ ከመሆን መሬት ላይ ሲሆን ያ ማለት ለተወሰነ ሰዓት ጆኒ ኦፍ ባላንስ ይሆናል። ያኔ ሴዶ ማምለጥ ይችላል። ይሄን ካላደረገ ግን ሴዶ ተመልሶ መነሳት አይችልም። እታች ሰዓቱ ባለፈ ቁጥር ሴዶ እየደከመ ይመጣል፣ ዳሜጅ እያጠራቀመ ይመጣል። እንደዚህ አይነት ዲቴይል የሆነ ኢንፎርሜሽን መስጠት አለባችሁ። ለምን አብዛኛው ሰው ብራዚሊያን ጁጂትሱ ግራፕሊንግ ምን እንደሆነ አያውቅም። እኔ ራሴ ጁጂትሱ ከጀመርኩ በ6 ወሩ ምናምን ኤምኤምኤ ላይ ሳይ አይገባኝም። በቃ like it's just complicated የሆነ ስፖርት ነው and I feel like this thing needs to be corrected. last time የነበረኝ ተቃውሞ የመጀመሪያው ኤምኤምኤ ፋይት ላይ ዳኛው የግራፕሊንግ እውቀት አልነበረውም። ለምን የሆነ ሰዓት ላይ ፌንሱን ሲይዘው ንቃተ ህሊናን እንደማስለቀቅ እኔን ነበር ያስለቀቀኝ። በዛ ምክንያት ዶሚናንት ፖዚሽን አጣው። በዚህ ሰዓት ላይ ግን ለኢቲኤፍሲ ያነሱ ስለነገርናቸው ከውጭ ሀገር ያመጧቸው ዳኞች በጣም የግራፕሊንግ ኖሌጅ አላቸው፣ የኤምኤምኤ ህግ ያውቃሉ። ኦፍኮርስ ፑሮ በጣም ብዙ የተከበረ ብዙ ታሪክ የሰራ ዳኛ ነው። ግን I have to be honest ስትራይኪንግ ላይ ነው ብዙ ጊዜ የሰራው። ኤምኤምኤ ላይ እንደዚህ አይነት ኤክስፒሪየንስ ያለው ሰው will never let someone with a body lock lose a dominant advantage like that. But when it comes to ETFC, I am very proud of how much we've been able to achieve. This is a historic moment. በቀጣዩ ደግሞ እነዚህ ነገሮች አሻሽለን እንመለሳለን። አዳራሽ.com you made us proud። በደንብ አድርጋችሁ ስትሪሚንጉን በሰዓት አሻሽላችሁታል። people from all over the world ይህን ፋይት እየተከታተሉ ነበር ከቤታቸው ተቀምጠው ምንም አይነት ችግር ሳይኖርባቸው። I also want you guys to see something cool. You might have noticed something. The ETFC1 ያሰራሁት ልብስ በሽኮላ ነበረ. But this time ለእናንተ ብለን we planned it out. እዚህ ያልኩ of course ትሬን አደርጋለሁ like እንደ የራሴን ክላሶች ምናምን ጁጂትሱ ምናምን እንደ ማርሻል አርቲስት ትሬን ማድረግ ያለብኝ ትሬኒንግ on a regular basis አደርጋለሁ። በት ለንቃተ ህሊና ፋይት ትሬን እንዳደረኩት አላደረኩም። literally 3 ሳምንት ሲቀረኝ ነው ብረት መግፋት የጀመርኩት ለዚህ ፋይት ኪሎ ለመቀነስ እና 3 ሳምንት ሊትራሊ 4 ወር ነበረን፣ ግን 3 ሳምንት ነው ትሬን ያደረኩት ለዚህ ፋይት። I just knew በቃ like እኔ ማርሻል አርቲስት ነኝ፣ ጁጂትሱ ሰርቻለሁ፣ በጁጂትሱ በጣም ጎበዝ ነኝ ብዬ አስባለሁ እና ሴዶን የሚያክል ሰው አያቅተኝም። በቃ አውቃለሁ ትሬኒንግ የሚያስፈልገኝ አይመስለኝም። እኔ ሴዶና እኔ መንገድ ላይ ብንገናኝ I know my jiu-jitsu will help me ብዬ ስላሰብኩ 2-3 ሳምንት ነው ትሬኒንግ ያስገባሁት። and to be quite honest I was a bit nervous because I've always believed the person that trains the hardest ሁሌ ፋይት የሚያሸንፈው ብዬ አስባለሁ።
ግን I also know for a very long time I've trained very hard. እኔ እና የሴዶ ችሎታ ሌቭላችን እኩል ቢሆን እኔ እሸነፍ ነበር to be honest with you guys based on በሰራው ትሬኒንግ ለዚህ ፋይት ማለት ነው። ግን I don't think I'm going to get another chance. I'm gonna train my ass off for the next one. አስባችሁታል 3 ወር ሙሉ ትሬን ባረግ ደግሞ እንዴት I would have showed up shredded, jacked. ቀጣይ ደግሞ 75 ወይ 70 ኪሎ ግራም ነው ፋይት የምናደርገው። you guys are gonna love it. It's gonna be dope. መስፍን ብሩ ጠብቀ መስፍን ብሩ እንግዲህ መስፍን ብሩ ትክክለኛ ማርሻል አርቲስት አይደለም እንዳትሉኝ፣ ቦክሰኛ ነው። ሲያሸንፍ አይታችሁታል። Like I could wear this anywhere. Like የምን ፋይት ብቻ ከፋይት ውጭ ማድረግ ይችላል። ይሄን ልብስ this shit looks so good. God damn. I feel like I'm in the Matrix. ገና 2 ሰዓት ነው. Jesus.